ምርት ከወጡ በኋላ ከግራጁዌሽን በኋላ እግዚአብሔር በየትኛው ስፔሲፊክ ቦታ ነው የፈለገኝ? ፓስተር ስለሆንክ ከዓለማዊነት በጣም የራክ ይመስለዋል። በዚህ አጋጣሚ አገልጋይ ማለት የእግዚአብሔር የጸጋው ማሳያ ነው። ከነዛ ሁሉ ግን ወደ ግቢ መሰብሰብ የመጀመሪያው ኢምፖርታንት ነገር ነው። በሶሻል ሚዲያም ላይ በተለያየ ምክንያት የሚመጡ ነገሮችን በጣም ተጠንቅቆ ማየት ዋቱ ጂሰስ ዱ ነው። ኢየሱስ ቢሆን ምን ያደርጋል? በኔ ቦታ፣ በኔ ትምህርት ቤት፣ በኔ ዶር ኢየሱስ ቢሆን ምን ያደርጋል? ሰላም ናችሁ? የጌታ ስም የተባረከ ይሁን። ይሄ በአርሲ ዩኒቨርሲቲ ፌሎሺፕ በሚዲያ ቲም የሚቀርብላችሁ የፖድካስት ነው። እንግዲህ ባለፉት ሳምንታቶች የተለያዩ እንግዶችን ይዘንላችሁ መተን እንደዚህ እያቀረብንላችሁ ነበር። ዛሬ ደግሞ በጣም የምንወደውን በኢቫሱ አገልግሎት ላይ ያገኘነውን ፓስተር ምስጋና ነው ይዘንላችሁ የመጣ ነው። በኮልፌ ሙሉ ወንጌል ቸርች ላይ በፓስተርነት ያገለግል ነበር። አሁን ደግሞ በኢቫሱ የተማሪዎች አገልግሎት ላይ በፓስቶሪያል ኬር ፎር ስታፍ የሚለው በዛ ላይ እና ፕሬን በዋናነት በማስተባበር እያገለገለ ያለ ወንድማችን አባታችን ነው እና ስለዚህ እሱን ነው ይዘንላችሁ የመጣ ነው። እስከ መጨረሻው እንድትሆኑ በጌታ ፍቅር እንጋብዛችኋለን። ፓስተር እንኳን ደህና መጣልን ብለናል። እንኳን ደህና ቆያችሁ። እናመሰግናለን። እሺ ፓስተርዬ፣ መጀመሪያ ስለመጣ በጣም ደስ ብሎናል። ኮሚኒኬት ካደረግነው በኋላ በጣም ደስ የሚል ፊድባክ ነበር የሰጠህንና እንግዲህ የተማሪዎች ነው በዋናነት አድሬስ የሚያደርገው። ተመልካቾቻችን አብዛኛዎቹ ተማሪዎች ናቸው። ስለዚህ ራስን ከማስታወቅ እንጀምር። አይ ቲንክ ጥሩ ይሆናል ብዬ አስባለሁ። እሺ፣ ምስጋና አመኑ እባላለሁ። አዲስ አበባ ነው ተወልጄ ያደግኩት። 5 ኪሎ ነው ግራጁዌት ያደረኩት። የአንዲት ሚስት ባል ነኝ። 2 ልጆች አሉኝ። ቀድሞ ኮልፌ ሙሉ ወንጌል አጥቢያ ቤተክርስቲያን ነበረ በመጋቢነት የማገለግለው። አሁን ወደ ኢቫሱ መጥቼ እዛ እያገለገልኩ ነው የሚገኘው። ጌታ ይመስገን። አሜን። የግቢ ነው እንግዲህ በዋናነት አድሬስ የምናደርጋቸውና ከግቢ ውስጥ እንዴት ነበረ? በተለይ እዛ 5 ኪሎ በምትማርበት ጊዜ ላይ በመሪነት እንዳገለገልክ ሰምተናል። ከዛ ደግሞ በዛ በመሪነት እያገለገልክም ደግሞ ብዙ ልጆች በአንተ ምክንያት ሲለወጡ ምስክርነት እየሰማን ነበረ። በተለይ ደግሞ ስላንተም የተወሰነ ሰዎችን ስንጠይቅ ምናምን የቅርብ ወዳጆችንም ስንጠይቅ እንደዛ እየሰማን ነበረና የግቢ ቆይታ ምን ይመስል ነበረ? እና መሪነትስ ከሱ ጋር የተያዘ ደግሞ ትንሽ እናስታውስ ወደ ኋላ መለስ ብለን። ያው ግራጁዌት ያደረኩት በ2005 በአበሻ ነው እና አይ ቲንክ 13-14 ዓመት እንደማለት ነገር ነው። አይ ኖ ኮንቴክስቱም በጣም ይለያል። እዛ የነበረኝ ቆይታ በጣም እውነት ለመናገር በጣም ያገለገልኩበት ነው ብዬ አላስብም። ለኔ ለራሴ በጣም የተገለገልኩበት፣ በጣም ያደግኩበት፣ የተለወጥኩበት ቦታ ነው። ከዚህ በፊትም ሰዎች ሲጠይቁኝ እኔ ብዙ ጊዜ ነው እየዳንኩ ያለሁት እና አንዱ ዳንኩ ብዬ የማስብበት ቦታ 5 ኪሎ ፌሎሺፕ ውስጥ ነው ህይወቴ የተለወጠው በጣም። እና እኛ ስንገባ በጣም ብዙ ተማሪ ነበረ 5 ኪሎ። ከዛ በፊት ግን ትንሽ ተማሪ ነበር የሚቀበለውና ድንገት ስለሆነ አገልጋይ በጣም እጥረት ነበረና በዛ አክቲቭሊ በጣም እንሳተፍ ነበረ። ስፔሻሊ አዲስ አበባ የነበርን ልጆች ሞር በጣም አክቲቭሊ ኢንጌጅ እናደርግ ነበርና በዛ ምክንያት በጣም ኢንቮልቭ እያደረግኩኝ በፕሬየር ቲም ነው የጀመርኩት። የመጀመሪያው ቲሜ ፕሬየር ቲም ነውና በዛ ፕሬየር ቲም እያገለገልን ባይብል ስተዲም እንደዛው ኢንጌጅ እናደርጋለንና መጨረሻ ላይ ያው ወደ ሊደርሺፕ ሰከንድ ኢየር መጨረሻ አካባቢ ላይ ወደ ሊደርሺፕ መጣና ሜን ሊደር ማለት ነው። ሜን ሊደር ማለት ነው። እሺ አይ ቲንክ እዛ የነበረው በጣም ብዙ ተማሪ ስለነበረ ምክርም ጸሎትም ምናምን ደግሞ በጣም ይፈልግ ነበርና በዛ ምክንያት እኔም በጣም ኢንቮልቭ ማድረግ፣ ከሰዎች ጋር መዋል፣ መጸለይ፣ አብሮ ማሳለፍ፣ መምከር፣ ያው ግቢ ውስጥ ያሉ ቻሌንጆችን አብሮ መጋፈጥ ምናምን ማሳለፍ ጀመርና አይ ቲንክ እግዚአብሔር ረድቶን ነበረ ብዬ አስባለሁ። እንደ ቲም ግን በጣም የሚጎላው እኔ የተጠቀምኩት ነገር ነው። ለመናገር ሰዎች
ካለፈ በኋላ ምናምን በጣም እንትን እያሩ አፕሪሼት እያደረጉ ሲነግሩኝ ለኔ በቃ ልክ ትልቅ ነገር ወደኋላ ታሪኬን ሳየው በጣም ማይልስቶን ያለው እዛ ጋር ነው። ትልቅ ምልክት ያለው ነገርና እኔን የሚያውቅ ሰው ሁሉ 5 ኪሎ ፌሎሺፕን ያውቃል። በቃ በጣም ከንግግሬ ይታወቃል፣ ማደርጋቸው ነገሮች ያስታውቃሉ ምናምንና በጣም ህይወት የተለወጠበት ቦታ ነበር። እዛው በሲቪል ኢንጂነሪንግ እንደሆነ ሰምተናልና ያው ትምህርት አለ፣ አካዳሚክ ትምህርት አለ፣ ከዛ ደግሞ ፌሎሺፕ አለ። በራሱ ፌሎሺፕ ደግሞ ሜን ሊደር ሲኮን ደግሞ በጣም ብዙ ሪስፖንሲቢሊቲ ብዙ አሉ። ስብሰባ አለ፣ ሰዎች ይፈልጋሉ ሊያገኙ ሊያወሩ ይፈልጋሉ ምናምንና እንዴት ነበረ ባላንስ ያደረከው? በተለይ ደግሞ ሶሻል ላይፍ አክቹአሊ እኔም እንደዛው እያሳለፍኩ ስለሆነ ማለት ነው በሜን ሊደርም እንደዛ ስለማገለግልም ቻሌንጅ ያደርገናል። በተለይ ሶሻል ላይፍ ከጓደኞች ጋር ጊዜ ማሳለፍ የምንጣበብበት የምንጨነቅበት ታይም ይኖራል። ክላስ የተወሰነ ቻሌንጅ ያደርገናል እና እሱንስ እንዴት ነበረ? በተለይ ተማሪዎች ፌሎ እንዲያገለግሉ ኢንከሬጅ ከማድረግ አንጻር አይ ቲንክ ሁለት ነገሮች ኢምፖርታንት ናቸው ብዬ አስባለሁ ግቢ ውስጥ። የመጀመሪያው ነገር በጣም ፎከስ ማድረግ፣ ግቢው ላይ ፎከስ ማድረግ አንዱ ትልቁ ነገር ነው ብዬ አስባለሁ። ላይክ ብዙ ኮሚትመንቶች አሉ፣ ብዙ እንትኖች አሉ። ከነዛ ሁሉ ግን ወደ ግቢ መሰብሰብ የመጀመሪያው ኢምፖርታንት ነገር ነበረ። እኔ ያው አዲስ አበባ እንደተወለድሽ እዛም አዲስ አበባ ቸርች ውስጥ እንደነበረ ሰው ቸርች ውስጥ የተወሰኑ ኃላፊነቶች ነበሩኝ። ግን 5 ኪሎ ስገባ በቃ እነዛን ሁሉ ለጊዜው ፖዝ አድርጌ 5 ኪሎ ላይ ብቻ ፎከስ እንዳደርግ ሆነ። እሱ በጣም ኢምፖርታንት ነገር ነው። ግን ደግሞ እዛም ግቢ ውስጥ ሆነ ደግሞ ፕራዮሪታይዝ ማድረግ የትኛው ነው ሊቀድም የሚገባው የሚለውን ነገር መለየት በጣም ኢምፖርታንት ነገር ነው። እሱ ምን ያመጣል? ራስህ የምትሰራውንና ለሌላ ሰው የምትሰጠውን ነገር ለይተህ እንድታውቅ ያደርጋል። ዴሊጌት እንድታደርግ ሰው አንዳንድ ቦታዎች ላይ ሁሌ አንተ መገኘት ላይኖርብህ ይችላል። ሁሉንም ስራ አንተ አይደለም የምትሰራው እና በጣም ትረስት ያስፈልጋል። ማመን በቃ አንተ ባትሰራው ሌላ ሰው ዴሊጌት አድርገው ሊሰራው እንደሚችል ማመን እና ትረስት ማድረግ በጣም ኢምፖርታንት ነገር ነውና እግዚአብሔር ረዳን ብዬ የማስበው እኔም ብቻ ሳይሆን 5-6 ሆነን የመራ ነውና ብዙ ከ2000 ምናምን በላይ ነበረ እንትኑ ፌሎ በአጠቃላይ ማለት ነውና ብዙ ናቸው፣ በጣም ብዙ ነውና ያን ሊድ እንድናረጋ ያረገን ብዬ የማስበው ፎከሱ፣ ከዛ ደግሞ ፕራዮሪታይዝ እያደረግን ዴሊጌት ማድረግ፣ ፕሬየር ትሪምን እዛው ትረስት ማድረግ፣ ኳየሮችንም እያንዳንዱ ሪስፖንሲብል እንዲሆን ማድረግ እሱ በጣም ኢምፖርታንት ነው። አይ ቲንክ ለምሳሌ ለሁሉም ሰው እኮ ያለው ጊዜ 24 ሰዓት ነው። ትክክል ያ ከዛ በ24 ሰዓት ውስጥ የምትሰራቸው ስራዎች አንተ ፕራዮሪታይዝ የምታደርገው ነው። ለምሳሌ ጸሎት ለአንተ ፕራዮሪታይዝ ካለው 24 ሰዓት ውስጥ ይኖራል ማለት ነው። ስለዚህ ፕራዮሪቲ የምትሰጠው ነገር ምንድነው የሚለውን ነገር አይደንቲፋይ ማድረጉ በጣም ኢምፖርታንት ነው ብዬ አስባለሁ። ቻሌንጅም ብዙ እንትን አላለም ማለት ነው። ከዛ ከሶሻል ላይፍ አንፃር በጣም ከሌላም ነገር ጋር ይያያዛል። ምክንያቱም ከሌላ ማለት ላይክ እኔ አገልጋይ ሆናለሁ ብዬ አስብ ስለነበረ ሶ ሞር ማገልገሉ ምናምን በቃ በጣም ፎከስ የማደርግበት ኤሪያ ሆነ ማለት ነው እና እዛ ላይ ብዙ ቻሌንጆች አልገጠሙም። ጌታ ይባረክ። ወደ ሶስተኛው ጥያቄ እንግባና በግቢ ቆይታ እንደዛ በጣም ደስ የሚል ጊዜ ነው። በተለይ ደግሞ ስላንተ የተሰማው ምስክርነት ሰዎች ደግሞ እንትን ሲሉና በጣም ደስ የሚል ጌታ በብዙ ረድተዋል ብዬ አስባለሁ። ጌታ ስሙ ይባረክና ከግቢ ከተመረክ በኋላ ከግራጁዌሽን በኋላ የተወሰነ ዓመት በስራ የተወሰነ አሳልፈሃል እና ከስራ ወደ ጥሪ መምጣት እንዴት ነው? የስራ ዓለም አለ፣ ከዛ ደግሞ ሙሉ ጊዜ ደግሞ አገልጋይ መሆን አለ። በሙሉ ወንጌል በኮልፌ ሙሉ ወንጌል እዛ ደግሞ በሙሉ ጊዜ አገልጋይነት ኦልሞስት ወደ 7 ዓመት አገልግለሃልና እንዴት ነበር? እሱንስ እንዴት ታየዋለህ? ያ መጀመሪያ በጣም ጥሩ ቴዎሎጂካል ፋውንዴሽን ማስቀመጥ ያለብን ነገር ምንድነው? ስራም አገልግሎትም በእግዚአብሔር ፊት እኩል ቫልዩ ያላቸው ነገሮች እንደሆኑ እና ጥሪ ማለት የአገልግሎት ጥሪና ከዛ ደግሞ በስራ የምታረገውም ነገር እሱም ጥሪ ነው። በጥሪ የሚደረግ ነገር ነውና ይሄ በጣም
መሰመር ያለበት ነገር ነው ማለት ነው። እንደ የትኛውም ላይክ ለስራም እንደተጠራ ሰው ለአገልግሎትም እንደተጠራ ሰው የገጠመኝን ነው ሼር ማድረግ ማለት ነው። ያው እኔ ኖርማሊ ግቢ ከመግባቴ በፊት እግዚአብሔር አገልጋይ እንደመሆን ምናምን እረዳ ነበር አቅ ነበር ማለት ነው። ሶ ግቢም ስገባ ፎከስ እንዳገለግል የሚያደርገኝ ነገር በጣም በዛ ነገር ማደግ መለወጥ ስለምፈልግም ነበርና ከዛ ግን ግራጁዌት ካደረኩኝ በኋላ ደግሞ ታይም ደግሞ የሚባል ነገር የእግዚአብሔር ጊዜ ነው ወይ የሚለውን ነገር ማወቅ ነበረብኝ። ስለዚህ ስራ ከመግባቴ በፊት እንደውም የተወሰነ 4 ወር 5 ወር ስራ አልሰራው ቤት ጸልይ ነበር አነብ ነበር ምናምንና ያን ለጥሪው የሚሆነኝን መንገድ ሳገኝ ለጊዜው እየሰራው ውስጤ ደግሞ ያለውን ነገር እንዳይጠፋ ደግሞ በፓርት ታይም እያገለገልኩኝ ልቆይና ልክ የእግዚአብሔር ጊዜ ሲሆን ወደ አገልግሎቱ ለመምጣት ወሰንኩኝ ማለት ነው። እና ግን ኢት ዋዝ በጣም ቻሌንጂንግ ለኔ በጣም ቻሌንጅ ነበረው። ምክንያቱም ጥሪ እንዳለኝ አውቃለሁ። ከዛ ደግሞ ስራ ላይ እሰራለሁ። ስራ ላይ ደግሞ ሰራ እንደ እንትን አይደለም ኢፌክቲቭ ይሆናል፣ ኤክሴል ታደርጋለህ፣ ጥሩ ይሆናል ምናምን ነገርና ጥሩ ሲሆንም ደግሞ እፈራለሁ። ምክንያቱም ያንን ነገር ያስጠለኛል ብዬ ደግሞ እፈራለሁ። ምቾቱም ደግሞ የሆኑ ነገሮችም እየመጡ ሲሄዱ አገልግሎቱ ሊረሳ ነው የሚል ደግሞ ትልቅ ፍርሃትም ነበረኝ እና በጣም ኢንጆይ ያደረግኩ አልነበረም የሰራሁት። ግን ሰክሰስፉልም ነበረ ደግሞ ብዬ በሆነ መንገድ አያለው። ከዛ እንግዲህ ጊዜው ሲደርስ ነገሩ በጣም እየገፋ አገልግሎቶች እየበዙ ስራውን ለመበደል ሲጀምሩ ኦኬ አሁን እየተቆጣጠረኝ ነው ማለት ነው የሚለው ነገር ራሱ ገፍቶ እኔን ፑሽ አድርጎ እየወሰደኝ እንደሆነ ስረዳ ያን ጊዜ ረፍት ወስጄ መጸለይ እና መወሰን ነበረብኝ። ያን ጊዜ ደግሞ አግብቼ ስለነበረ ከባለቤቴ ጋር መመካከር ምናምን በጋራ መወሰን ስለሚኖር እና እግዚአብሔር በጣም ሊድ አደረገን። ከዛ ያው ጨክነን ወደ አገልግሎት ገባን ማለት ነው። ማለት አሁን ብዙ ጊዜ ላይ በጣም የብዙ ሰዎች የብዙ ልጆች በተለይ ደግሞ ከትምህርት ከወጡ በኋላ ከግራጁዌሽን በኋላ እግዚአብሔር በየትኛው ስፔሲፊክ ቦታ ነው የፈለገኝ ማለት እውነት ነው። አገልግሎትም መድረክ ላይ የምናገለግለውንም ፕላስ ደግሞ አንድ ሐኪም ራሱ ሆኖ ፔሸንትን ትሪት የሚያደርግበት ወይ እኩል ናቸው። ዋናው በየትኛው እግዚአብሔር እንደሚፈልገው በጽድቅ ወይ ነው ያደረገው እሱ ነው እንጂ ቸርች ስለሆነ ወይ ደግሞ እንትን ስለሆነ የሆነ እንትን የሚለው አይደለም። እግዚአብሔር ባስቀመጠን ስፍራና በተሰማራንበት ቦታ ታማኝ መሆኑ እሱ ነው እግዚአብሔር በደንብ እንትን የሚለውና እሱ በጣም ትክክል ነው። ግን ሙሉ ጊዜ አገልግሎት ነው ወይ የሚለው ደግሞ የብዙዎች ጥያቄ፣ እንዴት ልለየው? ፕላስ ደግሞ የስራና የሙሉ ጊዜ አገልግሎት ያሉ እድሎችና ተግዳሮቶች ውስጥ እንዴት ታየዋለህ? አይ ቲንክ በጥያቄን በደንብ ከተረዳሁት አንደኛ እኔ ተግዳሮቱን እና እንትኑ ቻሌንጆቹንና ኦፖርቹኒቲውን የሁለቱም ተመሳሳይ ነው፣ አንድ አይነት ነው። ሁለቱም አገልጋዮች ናቸው። ትክክል። አንዳንድ ሰዎች ቸርች ፓስተር ስለሆንክ ከዓለማዊነት በጣም የራክ ይመስለዋል። ከስጋዊነት በጣም የራክ ምናምን ይመስለዋል። ግን መልኩን ይቀይራል እንጂ በጣም ነው እንደውም በጣም ነው ያለው ፈተና ይበዛበት። በጣም ብዙ ሰው የማይረዳው ነገር ፓስተር ስትሆን መጸለይ ያንተ ህይወት ምናምን ይሆናል እንጂ ይሄ ስጋዊ ቴምፕቴሽኑ ሰልፍ ሴንተር መሆንን በቃ እያንዳንዱ ቻሌንጅ እዛ የምታየው ቻሌንጅ እዚህም አለ። እኔ እንዳገልጋይ በጣም ትልቅ ቻሌንጅ ነው ብዬ የማስበው ነገር ግብዝነት ነው። በጣም ብዙ ሰው አገልጋይ ሲሆን የሚጠበቅበት ህይወት አለ። ከዛ ደግሞ ሰውየው ላይሆን ይችላል። ያን ከዛ ምንድነው የሚፈተነው? በቃ ሳይጸልይ እንደጸለየ መስሎ መቅረብ አለበት። ሳይበረታ ወይ ደግሞ እንደበረታ ሆኖ መቅረብ አለበትና በዚህ አጋጣሚ አገልጋይ ማለት የእግዚአብሔር የጸጋው ማሳያ ነው። በድካማችን
የእግዚአብሔር ጸጋ ይታያል እንጂ በፐርፌክሽናችን አይደለም። ደክሜ እንደሆነ ሰው እኔን ቢያየኝ ችግር የለውም። ከዛ የእግዚአብሔር ጸጋ ሲያበረታኝ ያ ሰው እግዚአብሔር በጸጋው እንደሚያበረታ ይማራል እንጂ ፐርፌክት የሆነ የማይደክም አይነት ሰው ማለት አይደለም። እና ለግብዝነት በጣም እሱ በጣም ትልቅ ቻሌንጅ አለው። በአገልግሎት በጣም ትልቅ ኦፖርቹኒቲ ነው ብዬ የማስበው ነገር ቶሎ የመመለስ እድል ይኖርሃል። ኤክስፖዠር ማለት ልብህ ክፍት ከሆነ እግዚአብሔርን ለመስማት ሬዲ ከሆንክ፣ ምክንያቱም የየቀን ተቀን ተግባርህ መጽሐፍ ቅዱስ ማንበብ፣ ሰዎች ጋር መጸለይ፣ መመካከር ስለሆነ የመመለስ እድል አለ ቶሎ። በስራ በምናምን ላይ ስትሆን አንድ ጊዜ ዲቮሽንህን ካጣህ በጣም ለመመለስ ስትራግል ታደርጋለህ። በሆኑ ነገሮች ይያዛል። አጠገብህ ሰው ከሌለ የሚመልስህ እና ቶሎ ቶሎ እንትን የሚልህ ሰው ከሌለ እሱ በጣም ቻሌንጅ ያደርጋል ብዬ አስባለሁ። እና ቻሌንጅ ነው ብዬ የማስበው ሂፖክራሲ ነው፣ ማስመሰል ነው። ደግሞ በረከት ነው ብዬ የማስበው እና ኢንዘን እግዚአብሔርን ቃል መስማትህ፣ በአገልጋዮች መከበብ፣ በሰዎች መከበብ ጥሩ ኦፖርቹኒቲ ለማደግም መንፈሳዊ ለመሆንም የሚጠቅም ነገር ነው ብዬ አስባለሁ። ያው አገልግሎት ደግሞ ስላንተም ስንሰማ ስንጠይቅ ምናምን ነገር ምስጌ በተለይ አገልግሎቱም አለ ማገልገሉም ደግሞ አለ። ፕላስ ደግሞ በጣም ፋይናንሻሊም ደግሞ ስቴብል ነው። ነገሮችን ባላንስ ያደርጋል፣ በደንብ ይይዛል፣ ዋይዝ ነው ምናምን ይባላልና እንዴት ነው እሱኛውስ ነገር? በተለይ ብዙ ጊዜ ሰዎች ቆርጠው ተልመው ሊወጡ ሲሉ ቻሌንጅ የሚያደርጋቸው እሱኛው ነች። እንዴት ነው እሱኛው? ምን ታስባለህ? ያ አይ ቲንክ እሱ የቱ ይበልጣል ነው ገባ? ውስጥ ያለው ነገር ምን ያህል ነው የሚለው ነገር በጣም ማተር ያደርጋል። ያንን ነገር አልፈህ እንድትሄድ የሚያደርግ ነገር ውስጥ ካለ ያን ነገር አልፎ መሄድ ይቻላል። እኔ የሆኑ ፐርሰናል ቴዎሎጂ ልበለው ወይ እግዚአብሔር ቃል ብቻ አገልጋይ በእግዚአብሔር መንገድ ውስጥ የሚሄድ ከሆነ የእግዚአብሔር ፕሮቪዥን አለ ብዬ አምናለሁ። በጣም ትክክል። ስለዚህ ወደ አገልግሎትም ስንመጣ ካልኩሌት አድርገን ነው፣ ተምነን ነው፣ የሚያዋጣንን የመረጥ ነው እና በዚህ መንገድ እግዚአብሔር ይባርከናል፣ ከኛ ጋር ይቆማል ብለን አስበን የወጣ ነውና እንዳልኩ ልክ ማንኛውም ኢትዮጵያዊ እንደሚቸገረው ነው አገልጋይ የሚቸገረው። የተለየ እንትን ምናምን የለም። በመስመር ስትሄድ በእግዚአብሔር መንገድ በእግዚአብሔር ሐሳብ ውስጥ ስትሄድ አትቸገርም። የለም ትቸገራለህ፣ ግን አንተ ብቻ አይደለም የምትቸገረው እኮ። ኢትዮጵያ ውስጥ በጣም ብዙ ድሆች አሉ፣ ብዙ የሚቸገሩ ሰዎች አሉ። እና ከዛ በላይ ግን ኢንጆይ የማደርገው ምንድነው ጥሪን እየኖርኩት ነው። እግዚአብሔር እኔን የፈጠረበትን ዓላማ እየኖርኩ እንደሆነ ሳስብ ከችግሩ በላይ እሱ ያኖረኛል። ገባ? እና መቼ ነው ችግር የሚያበቃው? የለም እኮ አያበቃም። የሆነ ሲቪል ኢንጂነርም ሆኜ ብኖር ችግሮች ያው ይቀጥላሉ፣ ቀዳዳዎች ይኖራሉ፣ መልካቸው ይቀየራል። እና ቬሪ ኢምፖርታንት ነገር በዛ በአንድ እግዚአብሔር ባለህ ቦታ ላይ መሆንን እርግጠኛ መሆን ነው። ከዛ ደግሞ እግዚአብሔር ፕሮቪዥን በጣም አለ። በጣም እግዚአብሔር ፕሮቫይድ ያደርጋል። ራዕይ ስለሰጠህ የምትኖርበትን መንገድ ስላለ ሰው መንግስት እንኳን የሆነ መንገድ እኮ ምናምን ስራ ብሎ ከጎን ባጀት ይመድባል። ፕላንና በጀት ተብሎ ነው የሚጸደቀውና እግዚአብሔር ደግሞ በጣም በጣም ፕሮቫይድ ያደርጋልና ብዙ በጣም ሌክዠሪ ነገር አያምረኝም። እንደዛ አይነት ነገር ምናምን የሚያስደስተው አይነት ሰው አይደለም። ግን የሚያስፈልገንን እግዚአብሔር በጣም ፕሮቫይድ ያደርጋል። አዎ ልክ እንደ ለምሳሌ አንድ ሰው አንድ ቤት የሚያሰራ ሰው ባለቤቱ ልክ ለሰራተኛው ለምሳሌ አሁን ሲቪል ኢንጂነሪንግ ግራጁዌት እንዳደረገ ሰው አንድ ህንፃ የሚያሰራ የሆነ ግለሰብ የሆነ ባለሀብት ራሱ ከኖረ ሙሉ ማቴሪያል የሲሚንቶንም የብሎኬቶቹንም ማቴሪያሎቹን ኤቭሪቲንግ ባለቤቱ ነው ፕሮቫይድ የሚያደርገው፣ ባለቤቱ ነው እንደሚለው። እኛ ልክ እንደዛው ነው። በቃ እግዚአብሔር ነው ባለቤታችን። የቸርቹም የአገልግሎትም የሁሉም የኛ ራሱ ባለቤት እግዚአብሔር ነውና እሱ ነው ሁሉን ነገር የሚቆጣጠረው፣ እሱ ነው ፕሮቫይድ የሚያደርገው እና በሱ መታመን በጣም መሰረታዊ ነውና ተባረክልን ፓስተርዬ።
እሺ ትንሽ ወደዚህኛው ወደ ግቢዋ እንትን ስወስድ ተማሪዎች በግቢ ቆይታቸው ውስጥ ፍቅር ቢይዛቸው ኦብቪየስሊ እንግዲህ የሁለት ልጆች አባት ነህ፣ ባለቤትም አለ እና አይ ቲንክ የኛውን ፕሮሰስ በደንብ አልፈዋልና ለመምከርም ጥሩ እንትን ኤክስፒሪየንስ ስላለ ማለት ነውና ትንሽ እስቲ እሷን ነገር ብታስታውሰን። ፍቅር ይዞ ያውቃል ወይ? እውነት ነው ይዞ ነው ወደም እንትን እስቲ እሷን ብታወራንና የግቢ ተማሪስ ምን ትለናለህ? ያው እኔ ሪሌሽንሺፕ የጀመርኩት ከግቢ በፊት ነው። እሺ እና ከዛ በፊት ብዙም ስለ ፍቅር ምናምን ብዙም አንደርስታንዲንግ አልነበረኝም ምናምን። ከዛ መንፈሳዊ አንደርስታንዲንግም የዛን ያህል የጠነከረ አልነበረም። ግን ያው ቸርችም ኢንጌጅ አረግ ነበረ ምናምን ሰው በዛ መሀል ፍቅር ያዘኝ ማለት ነው። ብዙ አልጎዳኝም። ላይክ በጣም እንትን አልሆነም። ምንድነው ኦክሲጅን ነሽ ምናምን አላልኩም። ሳላሽው ጋር ታውቃተኝ መኖር አልቻልኩም። እንደዛ አልሆነም። በመቀራረብ የመጣ ነገር ነው። በግልጽ ነው የተነጋገርነው። ከዛ አክሰፕት ተደራረግን። ግን ሁለታችንም የየራሳችን ቪዥን ነበረን። መሄድ የሚገቡን መንገዶች ነበሩ። እኔም መማር እፈልጋለሁ፣ እሷም በራሷ መማር ትፈልግ ነበረ። በዛ መንገድ እሷም በሌላ ትምህርት ተያዘች፣ እኔም ወደ ትምህርት ገባው ማለት ነው። እና በተወሰነ ደረጃ ትምህርት መኖሩ ጠቀመኝ ነገር ልበል። መለያየትም ሆነ ስንለያይ ሞር ግቢ ላይ ስለመሆን አለ በተወሰነ ጊዜ እንገናኛለን ምናምን። ከዛ ውጪ ብዙ አላስጨነቀኝም እንትን አላለኝም ነበረ። ግን ያው ግቢ እንደገባው መጀመሪያ ነው የተናገርኩት። ያ ደግሞ በጣም ረዳኝ። ግልጽ አድርጌ መናገሬ በጣም አቀባበህ ላሉ ለፌሎ ሊደርስ ምናምን ለሚቀርቡኝ በደንብ ግልጽ አድርጌ ስለነገርኩኝ ለኔም ጠቀመኝ፣ ለሪሌሽንሺፑም ጥሩ አጋጣሚ ነበረ የሆነው ማለት ነው። ያ እንደዛ ነው ያሳለፍኩት። አይ ቲንክ በግቢ ውስጥ መጀመሪያው ፍቅር እንዴት ነው የሚይዝ ነገር ነው ምናምን የሚለውን ነገር ማሰብ ያስፈልጋል። እኛንን የምንይዘው እሱ ነው የሚይዘን፣ በጣም እንትን ያስፈልጋል። ግን በጣም ሀመር ማድረግ ያለብን ይሄ ስሜቱንና ከዛ ደግሞ ሪል የሆነውን ፍቅር በጣም መለየት አለብን። መጽሐፍ ቅዱስ ላይ እንደምታስታውሰው የአምኖን ታሪክ አለ አይደለ? አምኖን እስኪ ከሳ ድረስ ነበር የሆነው ማለት ፍቅር ይዞት በቃ እስኪ ከሳ ማለት ነው። ትክክል። ሰውነቱ እየቀነሰ ሲሄድ ምንድነው ብሎ ሰው እስኪያቅበት ድረስ ማለት ነው። በኋላ ላይ ግን ያው በራሳቸው መንገድ ተማርን ወስደው ካስነወሯት በኋላ ከወደዳት ይልቅ ይጠላት እጅግ ጠላት ነው የሚለው። ምንድን ላይክ ይሄ ፍቅር ሪሊ ይሄ ፍቅር ነው ስትል አይደለም፣ ስሜቱ ነው። ይሄ የወሲብ ስሜት ነው በቃ። እንዲህ ብዬ ጠይቃለሁ፣ ላይክ አንተንም ብጠይቅ አሁን ለምሳሌ አምኖን ትማርን ባያገኛት ኖሮ ምንም ይሆን ይመስላል? ምንም አይሆንም። ባይዘ ምንም እየከሳ ሄደ ምንም አይሆንም ነበር። ምክንያቱም ይሄ የወሲብ ስሜት ነው፣ ትክክለኛ ስሜት ነው ማለት በእድሜ በሆነ ጊዜ የሚመጣ ስሜት ነው። ኮንትሮል ካረከው ኮንትሮል የሚደረግ ነገር ነው ማለት ነው። እነዚህን ሁለቱን ነገሮች በጣም አይደንቲፋይ ማድረግ ያስፈልጋል። አንዳንዴ በጣም የሆነ ስሜት ስለተሰማ ጾታዊ እንትን ሊሆን ይችላል፣ ፍላጎት ሊሆን ይችላል። እሱን በደንብ መለየት ያስፈልጋል። የመጀመሪያው እሱ ነው ብዬ አስባለሁ። ሪሊ ፍቅር ነው ያዘኝ ማለት ብለህ መጠየቅ መቻል አለበት። ከዛ ፍቅር እንደሆነ ደግሞ የምትለይባቸው ብዙ መንገዶች አሉ። የምታደርጋቸው መልካም ነገሮች ያስቀጥላሉ። የእግዚአብሔር ፍቅር ሲሆን ዴስቲኒው ጋብቻ ነው ምናምን። ከዛ ደግሞ ትምህርትህን እንድታጠና ያደርግሃል።
ዓላማህ ላይ ፎከስ እንድታደርግ ያደርግሃል። ሞር እግዚአብሔርን በጎነት እንድታደርግ ነው እንጂ የሚያደርግህ ከዛ ሊያስወጣህ የሚችል ነገር አይደለምና እሱ በጣም ኢምፖርታንት ነው። እኔ አሁን ለምሳሌ ሰው ፍቅር ያዘኝ ሲል ማድረግ ያለበት ነገር ሌሎች መልካም ነገሮችን ማድረግ ነው ያለበት። እግዚአብሔር ፈቃድ ምን እንደሆነ በማታውቅበት ነገር ላይ የእግዚአብሔር ፈቃድ ምን እንደሆነ የምታውቀውን ነገር ማድረግ ነው። ለምሳሌ አንድ ልጅ በቃ አሁን የሆነ ፍቅር ተሰማኝ ይሄ ነገር ከእግዚአብሔር ነው አይደለም ምናምን ሲል ማድረግ ያለበት ነገር አሁን እኛ ምንድነው የምናደርገው? እግዚአብሔር ፈቃድ ነው አሁን ልግባ አልግባ ምናምን እያለ የእግዚአብሔር ፈቃድ የሆነውን ነገር ማድረግ ያቆማል። ለምሳሌ ጸሎት የእግዚአብሔር ፈቃድ ነው፣ ፌሎ የእግዚአብሔር ፈቃድ ነው፣ ወንጌል መመስከር የእግዚአብሔር ፈቃድ ነው። እነዚህን ሁሉ ፖዝ ያደርግና ቤቱ ቁጭ ብሎ ኦብሰስድ ይሆናል ማለት ነው። እግዚአብሔር ፈቃድ ምን እንደሆነ በማታውቀው ነገር ላይ የእግዚአብሔር ፈቃድ ምን እንደሆነ የምታውቃቸውን ነገር አድርግ። እነሱን በምታደርግበት ጊዜ ይሄ በራሱ ጊዜ ክሊር ይሆናል። እኛ በጣም ኦብሰስድ ስንሆን ትልልቅ ማድረግ የምንችላቸውን ነገሮች ብለርድ ያደርግብናል። ኢምፖርታንት ነገር ነው ብዬ የማደርገው በቃ ፍቅር የያዘኝ የሚል ሰው ፍቅር ወይ ደግሞ ይይዘኛል ምናምን ብሎ አይ ነው ዱዌል እዛ ላይ ዱዌል ማድረግ ነው። በቃ የእግዚአብሔር ሐሳብ ላይ ዱዌል ሲያደርግ በራሱ ጊዜ ወደ መስመር ይመጣል ብዬ አስባለሁ። ግቢ ውስጥም እንዲህ አይነት ነገር ከመጣ ቆም ብሎ መጠየቅ ሪሊ ፍቅር ነው ወይ? ከዛ ደግሞ ፍቅር ከሆነ ደግሞ መልካም ነገሮችን እያስቀጥላል ወይ? ከዛ ደግሞ እንደነገርኩ እንደዚህ በጣም ኦብሰስድ አድርጎ ሌሎችን ነገር ትምህርትህን የሚያስተው ምናምን እንዳይሆን ደግሞ ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። አዎ ከዚህ ጋር እያይዘን አሁን ላይ ምናልባት እንደዚህ አሁን ኖቲስ ሳያደርጉ በደንብ ሳያስተውሉ ኦር ደግሞ በአጋጣሚዎችን በተለያዩ ሁኔታዎች በመቀራረብ ዋቴቨር በነዛ የተጀመረስ ሪሌሽንሺፕ በግቢ ያለ ሪሌሽንሺፕ ምን ትለናለህ? በተለይ ደግሞ አንተም በቸርች ላይ በዋናነት በወጣቶች ላይ ነበር ስታገለግል የነበረውና ከዛ እስካጋጠመክ ምን ትለናለህ? ያው ከተጀመረ እኔ ነገርየው ከተጀመረ ቀላል ነው ብዬ አላስብም። ራሱ ጉዳት አለው የሚያመጣው ፔን ምናምን አለ፣ ግን ስቲል ኦፕሽን አለ ይሄን ነገር የማስተካከል የማቃናት። ምክንያቱም ሜሬጅ ለምሳሌ ሜሬጅ ከገባህ መውጫ የለውም፣ ሰው ተሸክመ መኖር ነው ያለበት። ይሄኛው ግን ምናልባት ፔኑን ልትቀንሰው ትችላለህ፣ ግን ደግሞ እንትንም አለ እድሉ አለ። እኔ ምን ብዬ ነው ማስበው ስቲል የእግዚአብሔር ፈቃድ የሆኑ ነገሮች ላይ ኢንጌጅድ ናቸው ወይ? ትምህርታቸው የእግዚአብሔር ፈቃድ ነው። ፌሎ እግዚአብሔርን መውደድ ከእግዚአብሔር ኳይት ታይም ዲቮሽን እና ኤቭሪ ነገር እነዚህ የእግዚአብሔር ፈቃድ ናቸው። በእነዚህ ውስጥ በጣም ኢንጌጅ ማድረግ ዱዌል ማድረግ ነገሩን ክሊር ያደርግላቸዋል እና ፔኑንም ይቀንሰዋል። አንዳንድ ጊዜ በዚህ ሁኔታ ውስጥ ምንድነው የሚፈጠረው? እሷ ትጎዳለች ወይ ይጎዳል ምናምን ብሎ እሷ ወይ እኔ እሷን አይነት ነገር ይመጣል ማለት ነው። ግን አይ ቲንክ በዚህ ውስጥ እግዚአብሔር ነው ቴክ ኬር የሚያደርገው። ቅድም እንዳልኩ ከእግዚአብሔር ጋር ኢንቲሜት ስንሆን እግዚአብሔር ነው ኃላፊነቱን የሚወስደው እና የምህረት አምላክ ስለሆነ ትክክል እንዳልሆነ የሚያስቡት ሪሌሽንሺፕ ከሆነ በዚህ መንገድ ጊዜ ሰጥተው ከእግዚአብሔር ጋር እየጸለዩ የእግዚአብሔርን ቃል እያነበቡ ቢሄዱ በራሱ ነገሩ እግዚአብሔር በራሱ መንገድ ነው ያገናኛቸው። በራሱ መንገድ ደግሞ የሚለይበትን ነገር ሊያደርግ ይችላል ብዬ አስባለሁ። ላይክ የግድ በቃ ቁጭ ብለው አሁንም በሞር ዩ ፎከስ ነገሩ ላይ አንተ እየተያዝክ ነው የምትሄደው። ማኒፑሌት የመደረግ ድልም በጣም ምክንያቱም ስህተቱን የሰራው አእምሮ ትክክለኛ ነገር ሊያመነጭ አይችልም። ስለዚህ ስህተት ንጹህ ወደሆነ ማይንድ መመለስ አለበት። ገባ? በስሜት ውስጥ ምናምን ያለ ሰው ሌላ አዲስ ነገር ሊያመጣ አይችልም። አሁን ብዙ ጊዜ ከሰማ ሶሻል ሚዲያ ላይ ስሜታዊ ሆናችሁ አትግቡ ይባላል። ለምን? ስሜታዊ ስትሆን ዲሲሽንህን አፌክት ያደርገዋል፣ ንግግርህን፣ ሁሉ ነገርህን ነው አፌክት የሚያደርገው። ሪሌሽንሺፕ ውስጥ ሆነ ስሜታዊ በሆነ ሁኔታ ውስጥ እግዚአብሔር ራሱ ነው ቢልህ ለመውጣት ሬዲ አይደለም።
ስለዚህ የሚሻለው ነገር ምንድነው? ሪፍሬሽ የምታደርግበትን መንገድ ከእግዚአብሔር ጋር አብሮ መሆንን እግዚአብሔር ጋር አብረህ ስትሆን ከዛ ያለውን ነገር ማየት ትችላለህ፣ አይንህም ይከፈታል ብዬ አስባለሁ። በጣም ደስ ይላል ፓስተር። በደንብ እንደሆነ ብዙ እንዳለ በጣም በዚህ ማስተዋል እንችላለን። እና ከዚሁ ጋር እያይዘ ግን ከሴክሹዋል ፒዩሪቲ አንጻር በተለይ ደግሞ ሶሻል ሚዲያ አለ፣ የዛ ውጥረት አለ። ከዛ ደግሞ ይሄ ፒር ፕሬዠር የምንለው አለ፣ የአቻ ግፊት የምንለው አለ። እና ከሱስ አንጻር አንዳንዴ በጣም ብዙ ጊዜ ላይ እንፈተናለን። በተለይ ደግሞ ግቢ ውስጥ ደግሞ ዶርማ እንዲመጣና እንደዚህ ሆኜ እንደዚህ አድርግሽ ምናምን ብሎ ሲያወጣ በቃ ውስጡ ያላሰበው ልጅ ማሰብ ይጀምራል፣ ጥያቄ መፍጠር ይጀምራል። እና እሱ አለ፣ ሶሻል ሚዲያውን ደግሞ አለ። እና ከሴክሹዋል ፒዩሪቲ አንጻር ምንድን ነው የምትመክረን? ምን ትለናለህ? ያው በጣም እንትን ነው ላይክ በእኛ እኔ ነበርኩበት ጊዜ የነበረው አይነት አይደለም። አሁን ያው አይ ኖ በየ2 ዓመት አሁን በጣም እየፈጠነ እየተለወጠ ነው ያለው ነገር። ፒር ፕሬዠሩ በእኛ ጊዜ እኔ እንጂ የተሻለ ነው ልበል አይ ዶንት ኖ፣ በአንጻራዊ ብዙም አይደለም። አሁን በእያንዳንዱ በሶሻል ሚዲያውን በምንም ያለው ግፊት ቀላል ነገር አይደለም። ግን በጣም የምመክራቸው ነገር በጣም አድቫይዝ የማረጋቸው ነገር ምንድነው ላይክ እዚህ ጋር የምታደርገው ስህተት ኮንሲኩዌንሱ በጣም ብዙ ነው። ዳዊት ከኦሪዮን ሚስት ጋር ያንን ስህተት ከፈጸመ በኋላ ኮንሲኩዌንሱን ስታየው ግንኙነቱ ምናልባት የ30 ደቂቃ ወይ ምናምን ሊሆን ይችላል። ግን ኮንሲኩዌንሱን ስታይ በጣም ብዙ ነው። ኦሪዮንን ለማስገደል ሄደበት፣ ከዛ በኋላ እሱም ቢብሎ ውጪ ሲያድር ሰልፍ መሃል እንዲገባ ያደረገው፣ ከዛ እግዚአብሔር የተቆጣው፣ እግዚአብሔር ፊት የገባውን ንስሐን ምናምን ስታየው እንዲሁ ዝም ብለህ እንደቀላል ልታየው የምትችለው ነገር አለም ሴክሹዋል ፒዩሪቲ። እና አንድ ጊዜ ዋንስ የሆነ ነገር ካደረክ በኋላ የሚመጣው እንትን አንተ ኮንትሮል ማድረግ አትችልም። ኮንትሮል ልታደርገው የምትችለው ነገር አንተ እዚህ ጋር ያለው ከእግዚአብሔር ጋር ያለህን ንጽህና ከሰዎች ጋር ያለህን ንጽህና መጠበቅ ነው። ሶ በጣም ኢንካሬጅ ማደርጋቸው ረጅም ጊዜ አለ እና እዚህ ጋር ደግሞ ትንሽ ጊዜ አለች። ለዛች ደስታ ተብሎ ወይ ለዛች ፍላጎት ተብሎ በሶሻል ሚዲያም ላይ በተለያየ ምክንያት የሚመጡ ነገሮችን በጣም ተጠንቅቆ ማየት ተጠንቅቆ ማሰብ ያስፈልጋልና ይሄ ሴክሹዋል ዲዛየሩ ተፈጥሯዊ ነው። ግን ተፈጥሯዊ ቢሆን እኛ ማኔጅ ልናረገው ማንችለው አይደለም፣ ልንቆጣጠረው ማንችለውም አይደለም፣ እንዳንቆጣጠረውም ሆኖ አይደለም የተሰጠን። ልንቆጣጠረው የምንችለውና እንድንቆጣጠረውም በምንፈልገው ጊዜ ደግሞ ልንጠቀምበት የምንችለው አይነት ሆኖ ነው የተሰጠንና እሱ ላይ በጣም ጥንቃቄ ማድረግ እና እንደ ክርስቲያን ደግሞ አይደንቲቲን ማወቅ ያስፈልጋል። በተለይ ፒር ፕሬዠር ላይ እኔ የተለየው ነኝ፣ በቃ እኔ የክርስቶስ ነኝ፣ እኔ የጌታ ነኝ። ከሌላው ሰው ሁሉ ኢቭን ከክርስቲያን ጓደኞች ሆነው በሮንግ መንገድ ከሚሄዱ ሰዎች እኔ ለያለሁ በቃ። ምክንያቱም እነ ዳንኤልን ካየኮ ብዙ የበሉ ነበሩ አይደለ? ከንጉሱ ማዕድ አይሁዳዊ ሆነው እኮ የበሉ አሉ፣ አይሁዳዊ ሆነው የሰገዱ አሉ። እነሱ ግን እኔ እኮ ዕብራዊ ነኝ፣ እኔ እግዚአብሔር ያህዌ የሚባል አምላክ ያለኝ እና ምስል እንዳልሰግድ እና የረከሰ ነገር እንዳልበላ በቅዱስ ቃሉ የነገረኝ ነኝ ብለው ራስ አይደንቲቲያቸውን ያውቁ ነበር። በጣም ኢንካሬጅ ማረጋቸው እኛ ሬሚነንት በጣም ቅሬታዎች ናቸው፣ የተለየንን የሚለውን ነገር ኮንቪንስ መሆን መቻል አለብን። የተለየን እንደሆነን ስናቅ ያን ጊዜ ሰው የሚያደርገው አይደለም እግዚአብሔር የሚፈልገው ነገር ምንድነው? ዋቱ ጂሰስ ዱ ነው። ኢየሱስ ቢሆን ምን ያደርጋል? በኔ ቦታ በኔ ትምህርት ቤት በኔ ዶር ኢየሱስ ቢሆን ምን ያደርጋል የሚለውን ነገር እሱ እንድናስብ በጣም ያስፈልገናል ብዬ አስባለሁ። እንደውም አንድ ያስታውሰኝ ሃይ ስኩል ላይ አንድ በጣም የምንወደው ጋሽ በቄ የምንላቸው አሉና እሳቸው ብዙ ጊዜ ምን ይሉናል? በክብር የምታገኙትን ነገር በውርደት ለማግኘት አትሞክሩ ይላልናልና በትዳር ውስጥ የሚገኙትን ነገሮች በቃ በውርደት በመደበቅ እንትን በማለት አትሞክሩ ይላልናልና በጣም መሰረታዊ ጥሩ ምክር ናቸውና ጌታ ይርዳን። አሜን።